ሁሉንም ነገር ብሎ ነው አብሮ ሰላማዊ በሆነ መልኩ ነው ሲደግፍ የነበረው። ትናንትም ይህ መንግስት ሲመጣ በርካታው ለዘመናት የተሰራ ህንፃን ድልድያን ሲያፈርስ፣ ነገር ግን በሰላማዊ መልኩ ነው አንድም ድንጋይ ሳይወረውር በከተማችን በሰላም ነው የጠበቀውና አሁንም ይሄ ነገር እንግዲህ ይዞ የመጣው ነገር በተሻለ ይቀጥላል እንጂ ወደ ኋላ ይመለሳል የሚለው ነገር የለም። ግን አንድ ነገር እውነት ለመናገር ቅር ይለኛል። የተሰራውን ነገር በዜሮ ለማባዛትም አይደለም፣ በርካታ ስራዎች ተሰርተዋል። ብዙ ጊዜ ህብረ ብሔራዊ ወንድማማችነትና እህትማማችነት ነው የሚለው ብልጽግና መፈክሩ ላይ ስንገባ እውነት ለመናገር እኔ እንደሌሎቹ ባለሙያዎች ጥልቅ እውቀት የለኝም፣ ትንታኔ ላልሰጥ እችላለሁ። ዝም ብሎ ግን በጥሬ ሐቁ ከጎኔ ያለ ወንድሜ ወይ እህቴ ወንድሜ ናት እህቴ ናት ወንድማማች ነን ብለን እንቀጥላለን ለማለት ቢያንስ እኮ ወንድማማች ለመሆን የኔን ህመም ካልታመመ የኔን ችግር ካልተቸገረ የኔ ደስታ ካላስደሰተ ሰማያዊ ዝም ብዬ ወንድሜን እህቴን እያልኩ ለዘመናት መቀጠል እችላለሁ ወይ? ሄዶ ይሄ ነገር ዋጋ ያስከፍልም ወይ የሚል ነገር አለ። እውነት ደቡብ ምዕራብ እኮ እንደ ሌሎቹ አጋር ተብሎ ባይፈረጅም እኔ እንደውም አጋር ቢሆን ልዩ ትኩረት ሊያገኝ ይችል ነበር። ኢህአዴግ ዛኔ አጋር ብሎ ፈርጆት ቢሆን ኖሮ ዛሬ ላይ እውነትም የተለየ ግን ብሔራዊ ፓርቲ ውስጥ ሆኖ እንደነባሩ ተጠቅሟል ተብሎ አሁንም አንዳንድ ነገሮች ላይ መንግስት ቃል በገባው ልክ አልሄደም። ቃል ደግሞ መጨረሻ ላይ ዋጋ ያስከፍላል። የሰው ልጅ ቃል እየገባ እኔ እውነት ለመናገር እናንተ ትልልቅ ቦታ ላይ ያላችሁ ናችሁ፣ ደስ ብሎኛል። የገንዘብ ኢኮኖሚ ሚኒስቴር ላይ ያለ አመራር አለ፣ ፓርቲው ላይ ያለ እውነት ፕሮጀክቶች ሲገመገሙ በየአመቱ ዲሪ ማሻ፣ በየአመቱ ዳውሮ ተርጫ፣ በየአመቱ የቦንጋ ውሃ፣ በየአመቱ ሙዚየም እንዶ ኢድሜ ልክ ሲገመገም የእነዚህ ሰዎች ጩኸት ግምገማ እንዶ መች ነው የሚቆመው? ትልልቅ ፕሮጀክት ነው፣ ግዙፍ ፕሮጀክት ነው። እኔ በማውቀው መምሩኝ ከ10 ምናምን ዓመት በላይ ትንሽ ለውጥ ያለው አጋጣሚ እድለኛ የሆነው የክልላችን ርዕሰ መስተዳድር ከውሃ ሙያ ጋር የተያያዘ ሙያ ስላላቸው ተደጋጋሚ እዛ ሲሄዱ እናያለን፣ ችግሩን ለመፍታት ሲታገሉ እናያለን። አሁንም በውሃ ተከቦ አይታችኋል። የሚጠጣው ውሃ ለእናንተ ያው የታሸገ ውሃ ስለሚመጣ ይሆናል። አይታችኋል ውሃው ምን ያለት ውሃ እንደሆነ ያሳፍራል። እንግዲህ ቅርብ ነው በውሃ ተከባል ተብሎ እኔ ከዲንጃ በጀርካን እየቀዳው መጠጣት አለብኝ? ከየሀገሩ እያጠበ የመጣውን ውሃ። በውሃ መከበብ እኮ በቴክኖሎጂ ካልታገዘ ውጤቱ ምንድን ነው? በደን መከበብ እዛ ውስጥ እኮ ኢኮኖሚን ሊያመነጭ የሚችል ነገር ካልታገዘ በደን መከበብ እርግጥ አየሩ ሁሉ ሰላማዊ ሊሆን ይችላል፣ ምግብ ሊሆን ይችላል። ግን እስከ መቼ? እስቲ ከፍ ብላችሁ አይታችኋል። ሙዚየሙ በሚያሳፍር ሁኔታ ብሔራዊ ሙዚየም ተብሎ ከጉልት ሻጭ ጀምሮ የቀን ሰራተኛ ጀምሮ ኢንሚ ቢሊዮንም ሊሆን ይችላል ስሌቱን ባላቀው ያ ሁሉ ገንዘብ ወጥቶ ጠቅላይ ሚኒስትርን ያክል ነገር መጥቶ አስመርቆ ኢዲሜልክ አሁንም ሸረሪት የዱርዬ መሰብሰቢያ ሆኖ ሲቀመጥ አያመንም ወይ? የዛሬ 3 ዓመት ብልጽግና እንደተመሰረተ አካባቢ ነው ነበርኩ። እዚች ቦታ ላይ ነው ቁሜ ጠቅላይ ሚኒስትሩ አንስተው ነግረናል። ስናነሳ ለብሔራዊ ባህልና ቱሪዝም ሚኒስቴር ይተላለፋል፣ በአጭር ጊዜ ምላሽ ይገኛል ተባለ። እሰይ የሙዚየም እንኳን ጉዳይ ይፈታልን ነው ተባለ። አሁንም ግን ስንመጣ እናነሳለን፣ የውሃ ጉዳይ እናነሳለን፣ የዲሪ ማሸ መንገድ እናነሳለን፣ የዳውሮ ተርጫ መንገድ እናነሳለን። እኔ ለእናንተ በተለየ እውቀት ባይኖረኝ የምጠይቀው እንደው ይህን ያህል አገራዊ ፕሮጀክቶች አዳዲስ ፕሮጀክት ትላንት ሀገሪቱን ሲያምሱ እኔ እንደዛ ጠባብ አስተሳሰብ የለብኝም። እንደነዛ በድንጋይ ወይ በእሳት ቤቱን አካባቢ አጋይተን መንግስት ይርዳኝ የሚል ግምት የለኝም። ግን ግለሰብ ነን፣ ሰው ነን። እንኳን ዛሬ 10 አዳዲስ ፕሮጀክቶች ከኋላ ተጀምረው አልቀዋል። የዛሬ 15 ዓመቱን ግን እኛ አሁንም እንደ መዝሙረ ዳዊት እንደግመዋለን፣ ደጋግመን እናነሳለን። ሳናነሳ ስንሄድ ወደ አበሻሽን ለማየት አበላለሁ ብለሽ ነው አይደል እንደ የገባሽው አታነሽም ተብሎ ከህዝቡ የሚነሳ ሽሙጥ ያስጠላል፣ መፈጠርን ሁሉ ያስጠላል። ደግሞ እዚህ ስታነሳ ሌላ ስያሜም ሊሰጥ ይችላል። እንደ መድረክ መሪው ነው የሚወሰነው እሱ። እስከ መች ድረስ ነው ግን ሲገመገም? ብልጽግናስ ቢሆን ኢህአዴግን ትዝ ይለኛል አንድ ዙር የቦንጋ ከተማ በሰላም መረጠ። ከዛ በኋላ ግን ሲሰማ ሁል ጊዜ ሲያነሳ ጠባብ ጎጠኛ እየተባለ ሲመታ ታውቃላችሁ። ቦንጋ ከተማ እኮ አንድም ቀን እኮ ኢህአዴግን መርጦ አያውቅም። 3 ምርጫ ነው የቀጣው አይደል? ከዚህ በፊት
ብልጽግናን አሁን ዝም ማለቱ እንደሌላው ሆ ብሎ ያለመነሳቱ ነገ ዋጋ ያስከፍለውም ወይ? ይህንን ነው ሌላ ሰው ፈልገው ህብረ ብሔራዊ ወንድማማችነትና እህትማማችነት ይጎልብት ካል እኩል እይታ ይኖራል። በገባነው ቃል መሰረት እንሂድ፣ አብረን በፍቅር እንጓዝ። እዛኔ እኮ ሁሉም ደስ የተማረች ያለ መተማረችውም እኮ ይሄ መተንተንም ላያስፈልግ ይችላል። በቃ ይዋይቱና ደስ የሚል እርግጥ ለዘመናት የከረመውን ጥያቄ አንድ አድርጎን ዛሬ በራሳችን ክልል እንድንተዳደር ማድረጉ እሰይ የሚያሳይ ነገር ነው። እሱን አመስግነናል። ግን ተያይዞ እስካለማን አብረን ካላደግን መልሶስ ነገ ክፍተት አይሆንም ወይ የሚል ነገር ተመልከቱ። ከለውጥ በኋላ የመጣንበትን መንገድ ብሔርን ከብሔር ለማጋጨት ተሞክሯል። በሃይማኖት ነገር ተሞክሯል። ከገዛ ከእናት ከአባት ልጆቻችን ከወንድሞቻችን ጋር በክልል ተለያይተን እንድንዋጋ ሁሉ ተደርጓል። በርካታ ወጣቶችን አጥተናል። ይህ እኮ በእቅድ በፕላን ከውጭ ጭምር በገንዘብ የሚደገፍ ስትራቴጂካል ስራ ነው። አሁንም እኮ እየታየ ያለው ነው። ከጦርነት ገና አርፈን 5 ወር እንኳን ሳናርፍ ወደ ሌላ ጦርነት እንድንገባ ነው እየተሰራ ያለው። ስንቶቻችን ይህን አንደርስታንድ የምናደርገው? የኔ ሃይማኖት ተነካ፣ የኔ ብሔር ተነካ ያለን በስሜት የምናወራ ሰዎች ከዚህ ጀርባ እኮ የምሰራ ከፍተኛ ስራ አለ እኮ ነው። ይህች ሀገር በሁለት እግር ከቆመች ለነሱ አያዝ አትመችም። ባይዘ አሁን ብቻ አይደለም በኢህአዴግ ስርዓትም ቢሆን ኢህአዴግ ጠንካራ መንግስት ሆኖ ሊወጣ ስል ሌሎችን ተቃዋሚዎች ነበር ሲደግፈ ነበር ኢህአዴግንም ለማዳከም። በኋላ ደግሞ ኢህአዴግ ፈርሶ ወያኔ ወደዛ ጫፍ ሲሄድ ብልጽግና በሁለቱ ጎን መቆርስ ሲጀምር ደግሞ ያንን እየደገፈው ይሄንን የማፍረስ ስራ ኮስን ሰሩ ነበር። ባከደን ስናይ እኮ ይህች ሀገር በጣም በርካታ ፈተና አልፋ ይመጣችሁ። ያንን ነገር በደንብ ጠንቅቆ ማወቅ ያስፈልጋል። እሺ አሁን ደግሞ ወይ በሃይማኖት መጥቷል። ከዛሬ 3 ወር በኋላስ በምንድን ነው መጡት? ይሄንንም ብናረጋጋ ሌላ ነገር ቀይሶ መምጣታቸው አይቀርም። በቃ we should have to eager, we should have to plan, we should have to know everything። ይሄ ነው የፖለቲካ ገበያው ነው የሚጫወተው። ዓለማዊ ሁኔታ ነው እየተጫወተ ያለው። ዓለም አቀፋዊ ሂደት ነው ይሄን ነገር እያደረገ ያለውና እዚህ ላይ ከፍተኛ የሆነ ጥንቃቄ ልናደርግ ይገባል። አሁን ከሶሻል ሚዲያም ጋር የተነሳው ነገር እኮ ያ ነው። 90% ዝም ብለው ምንም ነገር ሳያቅም ጽፋል። 10% ግን ተከፋይ ነው። በሚገባ ዶላር አካውንት ውስጥ ገብቶ ይሄንን ብሔር ከዚህ ብሔር ጋር አጋጭ፣ ይሄንን ሃይማኖት ከዚህ ሃይማኖት ጋር አጋጭ ተብሎ በአካውንቱ ለዶላር ይገባለት። ያ የገንዘብ ጫወታ ይጫወታል። ሌላኛው ወጣት ግን እኛ እንደኔ አይነቱ ጅል ዝም ብሎ ይጽፋል። ሃይማኖት ተነክቷል ተነስ፣ ብሔር ተነክቷል ተነስ። ሰሞኑን ቦንጋ ላይ እኮ ገጀራም ወርደ ተነስ ተብሎ ነበር ሲጻፍ ነበረው። ማን ነው ማን ላይ ገጀራም ወርደው? ማን ላይ? የገዛ ወንድሜ ላይ። በየትኛውም ታሪክ አድርገነው እናቀር አይደረግም። ባይዘው አይደረግም። ይሄ ታሪካችንም አይደለም ባህላችንም አይደለም የመጣንበትም መንገድ አይደለም። ምንም እንኳን ችግር ነው ተቻችለና ተከባብረን ተዋደንና ተፋቅረን ወደ ቀጣይ ምዕራፍ የመሻገር ስራ ካልሆነ መስራት ያለብን ወደ የራሳችን ብለን በዚህ በሶሻል ሚዲያ ተነተን የገዛ ወንድማችን ለጦር ምን ሰንቅበት ምንም መስራት ነው አይገባም። ሀገር ከሌለ እኮ ሁሉም ነገር የለም። ሰላም ከሌለ እኮ ሁሉም ነገር የለም። ባለፈው በዩኒቨርሲቲ ምሁራን ጥያቄ ላይ እኮ ከጠቅላይ ሚኒስትሩ ጋር በነበረ መድረክ ኢትዮጵያ ፈርስት ብለን ነው ተነሳነው። በእውነት የፈለገ የጥቅማ ጥቅም ጥያቄ ቢኖር፣ የፈለገ የደሞዝ እጥረት ቢኖር፣ የፈለገ የጥቅማ ጥቅም የሌላም ጥያቄ ቢኖር ግን ሀገር ስትኖር ነው ይሄ መመለስ ይችላል። ይህች ሀገር እንድትቆም ግን ሁላችንም ዋጋ መክፈል መቻል አለብን። በተለይ ደግሞ ሰላም አይናችን ያየን ጎረቤት ሶማሊያ ተበትኗል። አይናችን ያየን ሶሪያ ተበትናል። ሶሪያ ማለት እኮ የሶሪያ ህዝብ እኮ ከኢትዮጵያ ህዝብ በንቃትና እጅግ የተሻለ የላቀ ህዝብ ነው። ትልቅ ታሪክ ያለው ህዝብ ነው። ባይዘው ታሪካቸውን ካነበባችሁ ወደ ኋላ ተመልሳችሁ በጣም በብዙ ነገር ይበልጡናል። ተበታትኖ ቀርቷል። የአዲስ አበባ ላይ እዚህ ቦንጋ ድረስ መጥቶ ሳንቲም እየለመኑ ልጆቻቸው። ታዲያ የኛ ልጆች ሁሉ ሳንቲም መለመን አለባቸው እንደ ውጭ ሀገር ተሰደው? ይሄንን ነው ለትውልድ መፍቀድ ያለብን። እኔ በሰላም ጉዳይ ላይ የምደራደር ሰው ካለ ጤነኛ ነው ብያለሁ። ደግሞ በቃ ሰላም ስኖር ሁሉንም ነገር በጠረጴዛ ዙሪያ ተነጋግረን መፍታት እንችላለን። ሃይማኖትን በትክክል የምነካ ነገር እንኳን ብኖር
ሃይማኖት ለምን ተነካ ብዬ ገጀራ አይደለም ማንሳት ያለብኝ ኖ ይሄ ትክክል አይደለም እና ቁጭ ብለን እንነጋገርና ይሄን ነገር እንፍታ የት ይሄዳል አንዱ ይሄ በጣም መታሰብ ያለበት ነገር ስለሆነ ነው ሌላው ከሃይማኖት አንፃር እንደ አሳይመንት መያዝ ያለባቸው አንድ ነገር በእውነት አንዳንድ አመራር ውስጥ ነው ወይም የሆነ የከሰረ ፖለቲከኛው ነው ጥግ ላይ ቁጭ ብሎ እጁም ያስገባ ሰው ካለ በደንብ መፈተሽ አለባቸው